ከሶስታችን አንዳችን መውጣት አለብን ከህይወታችን። ወይ እኔ እወጣለሁ ወይ ታቱ ይወጣል፣ የተነቀሽው ንቅሳት ይወጣል፣ ወይ አንቺ ትወጫለሽ ከህይወቴ። መብቱን እኮ ሰጥቷለች እኮ እንዴ አንተ እኮ ይኸውልህ ይሄ ሰውዬ በታስገባውም ባታስገባውም እኮ ቤት ውስጥ አይደለም የሚስቴ ጀርባዋ ላይ እኮ ስሙ አለ እኮ። ባለጌ መሆኑን ታውቂያለሽ ሲጀምር ትዳር ላይ ትዳር መስተዋል የምን አባት ትዳር ነው የምታወራው? ፍቅረኛ ያረገውን ነገር እንዳለ ተናገር። ላቅርብ እሱ ምኑን ነው መረጃ የምትከየት ነው የምታቀርበው? ከማታ ጀምረን እየተጨቃጨቅን ይጀምራል ማለት ነው። እኔ ከዛሬ በኋላ አንተን አላጠፋም እያለች እኮ ነው እኮ በመረጋጋት ነው እልህ ተገባ። በቃ ስሙን አላጠፋም ምን ማለት ነው? ቆይ አይደለም እንደዚህ ሄደህ የምታነግረው ከሆነ የምትጠራት ከሆነ ጥራትና ለመጨረሻ ጊዜ ጠይቃታለሁ። ከዛ ውጪ እኔ ምንም ከሷ ጋር የምቆይበትም የምቀመጥበትም ምክንያት የለም እኮ። ይሄን ሁሉ ጊዜ ግን በምን ጥበብ ነው እኔ ያላየሁት ነው? እስቲ ንገረኝ ነው አላቃትም። እኔ ቆይ ሚስቴ እኔ እንዴት ላቅ እችላለሁ? እሱን ግን ቢሆንም ምንም ቢሆን ታቱላ ላይ ተሰርታ እንዴት አላወኩም? እኔ ቆይ ስሙን ያው በቃ ያን የሚያክል እንዴት አይኔ እንዴት አያይም? እኔ እኮ ብዙ ጊዜ ለነገሩ በብዙ መንገድ ሲደባበቅብኝ ነበር አውቃለሁ። ይኸውልህ ሳሚ አሁን አንተ እኔ በቃ በጣም ጅሎኛለሁ። እስከዛሬ ድረስ በጣም ብዙ ተሸውጃለሁ። እኔ ግን የዋህነቴ ምንም ያርገኝ በቃ ከእንግዲህ ማለት ነው። እኔ ልጥፋበት በቃ ያጥፋኝ ከፈለገ። አሁን ግን ያው ስለምወዳት ነው አሁን እድል እየሰጧት ያለው። ግባና ሄድና ጠርታ ይዛት እኮ አምጣት በቃ እና እናውራበት እንትን ትበል። አሁኑ ሄዳ ታጥፋልኝ እንድታጠፋ ነው ፈልገው። ማጥፋት ብቻ አይደለም ደግሞ እምትወደኝ ከሆነ ማለት ነው ዳኒ የሚለውን ስም አጥፍታ ሳሚ የሚለውን መተካት አለበት እኮ። ሄዳ አምጣ በቃ ውስጥ ገብተህ ነው ያለው። በእናትህ ሄዳ አምጣት። ለምን ነው እሱ የምትጨቃጨቀኝ? ያማ እንዴ ደረቅ። እሺ ተረጋጋ ትበል። ምንም ያረጋጋ ነገር የለም። ይኸውልሽ ምንድነው አላማሽ? ምንድነው ፍላጎትሽ? ማለት አልገባኝም። እኔ አንቺ ልኮ ነው እያናገርኩ ያለሁት። ታቱን ታጠፊያለሽ አታጠፊውም እያልኩሽ እኮ ነው። እሱ እኮ አሁን በቃ አንተ ይኸውልህ ተረጋጋ። ወደዚህ ወጥተሽ አዋሪኝ። ታጠፊያለሽ ወይስ አታጠፊውም ታቱን? በጸባይ አይዘገንንሽም ሰውነትሽ ላይ ተለጥፎ? ሳሚ በጸባይና አዋራት እንደሱ አይደለም። ስም የሌላ ወንድ ስም ታቶ አድርገሽ ከዛ በኋላ ከኔ ጋር ትንሽ አይከብድም? ግን ጥበቡን ከየት አገኘው? ማን ነው ይሄን ጥበብ ያስተማረሽ? እኔም እስኪ እንደዛ ልሁን ንገሪኝ። ስኬት እንዳመጣሽው ጥበቡ አይ መተት እኔ እኮ መተት ማስመተቱ ነው በጣም መልፋቱ የሚገርመኝ። ባያስመትትም እኮ ቀጥታ ቢመጣ ሄዳ ነበር አብራው እኮ። እንደው በመታመምሽ ነው እንደውም እስካሁን ድረስ የቆየሽው እንጂ አብረሹ ትጠራረጊ ነበር እስካሁን ድረስ። ቆይ ምንድነው እያልሽኝ ያለሽው? ታቱ ኋላሽ ላይ አድርገሽ እንዴት ደበቅሽኝ እስካሁን? ንገሪኝ እስቲ። ደግሞ እኮ የአባትሽን ስም እያወቅኩት እኔ የአባቴ ነው። የምን የነፍስ አባትሽ ነው? ንገሪኛ። ሌላ አባት አለሽ እንደ አንቺ? በቃ ምንም አይሰራልሽም። አሁን ያጣላችኋል እንጂ በቃ ሄደሽ አጥፊው በቃ ሄደሽ አሁኑን እንድሰርጂ ነው ፈልግ። በቃ እንደዚህ አቱን እምትወጂኝ ከሆነና ይቅርታ የምትጠይቂኝ ከሆነ አጥፍተሽ አናግሪኝ። አንደኛ ታቱን አጥፍተሽ አናግሪኝ። ሁለተኛ ነገር ደግሞ ማለት ነው የኔን ስም ትሰሪዋለሽ ማለት ነው። ካልሆነ በቃ እንደዛ ስታረጊ ያኔ አብረን ማውራት እንችላለን። ካልሆነ ግን ቆይ ምንድነው ያለችሽ? ለምን አታጠፊም እንጂ በቃ ትፈልጓለች። የሱ ሚስት እኮ ነሽ። እንዲጠፋ እኮ አትፈልግም እኮ። ምንድነው? እስኪ አስረጂ እስኪ በቃ አስረጂ ልስማሽ። እሺ ልስማሽ። አስረጂ እስኪ በቃ ስለ ወቅቱ አይደለም አስረጂ። ታቱ ምን ይሰራል እስካሁን ድረስ?
ሲቀጥል